ጀመረው ዜናችን ስንሄድ ሰሞኑን አንጠልጣይ የሆነ ፊልም መጥቷል። ባክሽ ደቂቃ ጨምርልኝ። ባለፈው ክፍል ግን ይሄን ፊልም እንዴት ነው ሙለነሽ አብራ ለየት የሚያደርጋት ጂፓስ አለው በአይነ በብረት ሆነ ነኝ። በጣም የሚያስቀኝ የክፍለ ዘመናችን ሳክስ ምንድነው? ሴቶች ገንዘብ ይወዳሉ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን እንዲሁም ይሄንን ቪዲዮ ለመጀመሪያ ጊዜ ያያችሁ ላላችሁ ሰብስክራይብ በማድረግ ይሄንን ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ። እሺ ያደረጋችሁን ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ተከታተሉን። መልካም ጊዜ ይሁንላችሁ። ሙሽሪት ወንድም ደስ ይዘህ በጊዜ ድረስ ወንድምዬ ወንድም አበባ ይዘህ በጊዜ በላተኛ እየበላ ነው። መሬት ይመታ ምስክሮቹ ያሉ እንግዲህ ለፍቻ ያደርሳል። እንዴት ነው እሱ እንዳለ ይሻላል ብላችሁ ነው ወይስ ሳይቀበር በፊት ይሻላል ብላችሁ? ምን ተመችቶኛል። በተለይ ደግሞ እቺን ይዟት የመጣው ገብቶታል ማለት ነገሱም ልጁ ሲያገባ ወይስ ሲያገባ የዘንድ ከይርለትን ብቻ አሪፍ ነው። ልጅ እኮ አስቸገረኝ። ምን ላድርገው እንዴ? ሳማዊ ቀበቶ የለም መለጥለጥ ነው እንጂ ልጅ አንዴ አይሟማ። ቆይ ያንተ ልጅ አያጨስም? ኧረ ማጨስ እንደዚህ አይነካም፣ አያጨስም። እሺ ጫትስ አይቅምም? ምንም አይቅምም። ጭራሽ ነው ጫት የሚባል ነገር በደረሰበት ደርሶ ያውቅ። እሺ መጠጥስ ማታ ማታ እየጠጣ አይነብሽም? ያኳና ምንም መጠጥም አይነካም። እንዴ ቆይ ልጅ ስንት ዓመቱ? ላስተዋውቅልህ ሙዚቃ ቤሚና ይሄ ነው ልጅ? ሸርሜክስ ነገር ምንም ነገር አያውቁም ልጆች። እንዴት ነው እናንተ ልጅ ይቅማል ወይስ ያጭሳል? እስኪ ልጃችሁን በኮሜንት ላይ ላኩልኝ ፎቶ ማለት ነው። እና ጃማ አሁን እዚህ ጋር ወይኔ ኮፍያዬን ሰረቀ። ወንድ ነው ወይስ ወይኔ ኮፍያዬ ወይ ስማ፣ አንዱ የቸኮለ ጉብ ብሎብህ የሰው ያለ እንዳያስብልህ ተጠንቀቅ። ግን ለምንድን ነው እንደዚህ እየገባኝ ያለው? እኔ ይሄ ነገር እየገባኝ ምንድነው? ወደዛ ነገር ብቻ የሚሄደው ሐሳቤ ለምንድን ነው? ፊቴን ወደዛ ዞርን። ሙለነሽ አብራ ያ ጥጥ ፋብሪካ ባለቤት ናት። ቀረጸኝ። እንደው ቲክቶክ ላይ ለቀቀኝ። ስሙ ብዙ ጊዜ ተለቀቀያለሁ። ካየኝ የስላሴው ባሪያ እባላለሁ። ሙለነሽ አብራ ለየት የሚያደርጋት ጂፓስ አለው በአይነ በብረት ሆነ ነኝ። ጂፓሱ ያውለ ስፒከሩ ያውለ ቀዳሜና እሑድ ምን ይከፈትላታል? መዝሙር በለኛ መዝሙር ይከፈትላታል። ታዲያ አንደ ደግሞ ባለስልጣን ላሳየ ሌሎችን ምን እንዳለ ታውቃላችሁ? ቆይ ቪዲዮን ጨርስና እናወራበታለን። ብቻ በተለይ ከኢትዮጵያ ወጣት ጋር ልብ ለልብ ተገናኙ። ነገ ማን ነው? ወጣቱ ነው። አላሽር ብለ ክብር ስጡ ማለት ነው። ብዙ ላይፍን ያሳለፈ ነውና ቆይ የነዚህኞቹ ሳይሆን የዛሬኛ ነው። በኋላ እናወራበታለን። ጨርስና እኛ ግቢ ውስጥ በደንብ እየቀረጸኝ ነው ይበላል እና ከወር አላስችልም። እዚህ ጋር አርፋል። ማነው አንድ ሰው እዚህ ጋር አርፋል። ፎቶ ከወር አላቻ ቪዲዮ መጨረስ አልቻልኩም። ፎቶም ፈልገው መነጽር ያደረገ ሰው ፈልገው። ማን ነው? ፕሮፌሰር እንድሪያስ አዲስ አበባ ዩኒቨርሲቲ ዋና ዲን የነበረው ነው። እዛ ጋር ደግሞ ጥቁር እጁን የዘረጋው ደግሞ ተውኔትን የሚሰራው የሚታወቀው በዓለም ላይ ቪዲዮ አልኩልህ
ለምን እስጢፋኖስ ዘፈን አይከፍትም? የእስጢፋኖስ ዘፈን ለምን አይከፍትላችሁም? አጫል ይታያል። ለገባው መልስ ሰው ማይሽ ራስን ሆነ ካላገኘው ሰው ተጠቅሞ ሲበቃው ልክ እንደዚህ ነው የሚጠላው። ከፈረስ በላይ ጉልበት ያለው በዚህ ምድር ላይ ለመኪና እንኳን የፈረስ ጉልበት ነው የሚባለው። ግን አገልግሎትን የሰጠውን ነገር በሙሉ የሰው ልጅ በቃኝ ሲል እንደዚህ ጥላል። ራስህን ሁን፣ ማንንም አትመካ፣ ራስህን አትጣለው፣ በራስ ተማመን። ወንድሜ ላንተ ነው፣ እህቴ ላንቺ ነው። ይሄ ቪዲዮ ከደረሳችሁ ማንነታችሁን አውቃችሁ ፋፈሽ ብላችሁ መኖር ትችላላችሁ። እንዲሁም ይሄንን የዩቲዩብ አካውንት ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ የተመቻችሁ ነው ብዬ አስባለሁ። ላይክ ያደርጋችሁ። ለራሳቸው ብዙ ነገር እያስፈልጋቸው ለእናንተ ግን ቅድሚያ ለሚሰጡ ሰዎች ይሄ እርዳታ አይደለም የሚባለው፣ ይሄ ፍቅር ነው ጋይስ። እናንተ ማን እንደዚህ አይነት ሰው ካለ አብሯችሁ ሜንሽን አድርጓቸው እና ፍቅራችሁን ግለጹላችሁ። we love you ሜንሽን አድርጓቸው። ይሄ ቪዲዮ ከደረሳችሁ ለጓደኞቻችሁ ሜንሽን አድርጓቸው። ያለ ጓደኞቻችሁ ከራሳችሁ ተው እናንተ ላስቀደማችሁ ሰዎች ሜንሽን አድርጓቸው። በጣም የሚያስቀኝ የክፍለ ዘመናችን ሳክስ ምንድነው? ሴቶች ገንዘብ ይወዳሉ ነው። ብራዘር የጓደኛህን ቲሸርት ተውሰህ የጎረቤትህን ጫማ አድርገህ የሰው ስልክ ይዘህ ሲም ካርድን ከተህ ሄደህ ስልክ አይፎን ነው ይልኝ ብላ ማትወጣው ሬስቶራንት ዛት ገብተህ ተበድረህ ከፍለህ ሰላም አሉ ማማ። እግዚአብሔር ይመስገን። እናቴ ስትልሽ ትናንትና የተረፈች ቀራሪ ናት። ጥጥት አድርጊንቲስ አንቺስ አልበጠበጥሽም። እግዚአብሔር ይስጥልኝ ልጄ። እኔም ደግሞ ዶሮ ያልሰራሁኝ ነው። በዚች መረቅ ሙሽ ታርገሽ ከሁለት አጥንት ጋር ላኪልኝ ማቴስ። ይኸውልሽ ጀመራችሁ መለመን አመላችሁ ጀመረ እኮ ያሺያ ጎጎናታ አለ ሰንሽ አይደለም። ቅራሪና መረቅ አንድ ነው። ይሄን ቅራሪ ደግሞ መስጠት ነው። ይሄና እንደዚህ ሰጥቼ ደግሞ ልጆች በወራዳቸው ያሉ እና ይሰጡንም አልሰጥም። መረቅ አዎ እኛም አልሰጥም። ማጣላች ውሰደው እሱን ቅራሪ ደግሞ በዚህ ነበር ክድን ማረቅ። ኧረ ወንድ ነህ ወንድ አፈር በይ ኧረ አፈር ብላ እንደው መጨረሻ ብር የሌለ አንተ እሺ ብር የሌለን እኛ ነን። ግን ምን ለማለት ፈልጌ ነው እና ሴቶች ላይ አናሳብ ከጠላይን ጥላይ ምን ትላላችሁ? ከመቶ ምናምን ፐርሰንት አሉ ብቻ ግን ይወዳሉ። ሀታ ለምን ይወዳሉ። ግን አንተ የት ነህ ያለኸው የሚለው ቦታ ላይ ነው። አንተ እነሱ ጋር ነው ወይ ስራ? ምን ላይ እየሰራህ ነው አለ። ምን እየሰራህ ነው? ንቀረኝ እስኪ ኮሜንት የሚለው ነገር ነው ዋና። ተመልከቱ ይሄ ልጅ እንዴት ደስ እንደሚል። ኧረ እሱን ባረገኝ። ተመልከቻት እንዴት አባቷ ነው የምታምረው። እሷን ባረገኝ። ሲያዩህ በህይወት ላይ ተስፋ የቆረጥክ ትመስላለህ። ምን ሆነ ነው? ተመልከተኝ እስቲ። እየኖርክ ያለሁት የጨለማ ህይወት ውስጥ ነው። ማንም አይወደኝም። የሰው ልጆች እንኳን በድንጋይ ያባረሩኛል። በዛ ላይ ደግሞ የሰውነቴ ከለር ጥቁር ነው። ፈጣሪ ቁር አድርጎ ፈጥሮኝ ህይወቴን እንዲጠላት ነው ያደረገኝ። ምናልባት አንድ ድል ቢሰጥህ ምን መሆን ትፈልጋለህ? ምኞቴን ላሳካል እችላለሁ። ውሃ ላይ የምትንሳፈፏን ቆንጅዬና ነጯን ዳክዬ መሆን እፈልጋለሁ። እባክህ ከቻልክ ዳክዬ አድርገኝ። ጥሩ ዳክዬ አደርግሃለሁ። መጀመሪያ ግን አንድ ጊዜም ቢሆን ዳክዬዋን ሄደህ ማግኘት አለብህ። ዳክዬዋን ለማግኘት ዋው ምን አይነት ውበት ነው ፈጣሪ ሰጠሽ። ስትታይ በጣም እዚህ ሰላማዊ ስፍራ ላይ ህይወትሽን እያጣጣምሽ ነው ያለሽው። ማን ነው ደስተኛ ናት ብሎ ይነገረ? ማለት ምናልባት እኔ ነጭ ልሆን ይችላሉ። በዛ ምክንያት ግን ብዙ የሚመጡብኝ ችግሮች አሉ እና አንቺ ደስተኛ ካልሆንሽ ሌላ ማን ሊሆን ይችላል? እኔ እስከማውቀው ድረስ ፓሮት ቆንጆ ከለሮች ያሏት ደስተኛና የተሻለች ትመስለኛለች። ፓሮትን ለማግኘት እንዴት አይነት የሚያምር ከለር ነው ያለሽ! ምን አይነት ቦታ ላይ ቁጭ ብለሽ ህይወትሽን በደስታ እያጣጣምሽ ነው ያለሽ! ማን ነው እሷ በህይወቷ ደስተኛ ናት ያለ? ማለት ደስተኛ አይደለሽም? ደስተኛ አይደለሁም። በምታየው ውበት ስቃይን እንጂ ደስታን አላተረፍኩበትም። አንዴ በሰው እጅ ከገባው ዘለዓለሜን በብረት ተዘግቶብኝ ነው የምኖረው። እዚች ምድር ላይ ውብና ደስተኛ የሆነችው ፒኮክ ናት። ፒኮክን ለማግኘት ሄደሽ ኮራ
እንዴት የምታምሪ ፍጥር ነሽ! ለአንቺ ሲሉ በጣት የማይቆጠሩ ሰዎች እዚህ ድረስ ይመጣሉ። ልክ ነህ። ሰዎች ተሰብስበው እኔን ለማየት ይመጣሉ። ያ ግን እኔን ያስደስተኛል ማለት አይደለም። ዘላለሜን ታጥሬ እንድኖር ተፈርዶብኛል። እሺ ታዲያ ማነው ነፃነቱን አግኝቶ ደስተኛ የሆነ? እንደምትመለከተው ሁሉም በሰዎች እጅ ስር ተቆልፎባቸው ነው የሚኖሩት። ለእኔ አንድ እድል ቢሰጠኝ አንተን ነበር መሆን የምፈልገው። ኦ ማይ ጋድ! ምን ማለት ፈልጎ ነው? በተናርጌ ላስረዳችሁ። እናንተ የት ቦታ ነው ያላችሁት? ማመስገን ብቻ ነው ያለባችሁ። እናንተን ለመሆን በጣም ብዙ ሰው ይጥራልና እናንተ ያላችሁበት ቦታ ለመድረስ በጣም ብዙ ሰው ይጥራል። እናንተ ያላችሁበት ቦታ ለመድረስ ፈጣሪን ለምናልና እናንተ ፈጣሪያችሁን አመስግኑ ለማለት ነው። እድሜው ስንት ነው? የኔ 75 ዓመት። ምን ያህል ጊዜ ሆኖት በትዳር ታዲያ? እኛውን 30 ዓመታችን ነው ስናፍኔ 3 ፍሬ አፍርተናል። ያንተም ደግሞ የሚመስል ሸጋ ልጅ አለ እንደ አካል ቁመት ያለው ያችን ምን መስላለች መጨረሻ ላይ ከቤተሰብ ቃይዳን የምትባል ቶኔ በግሌ ደግሞ ምርኩዝ የምላት ምርኩዝ ወጣት እያሉ ግን ይህን ነገር ባላደርገው ብለው የሚቆጩበት ነገር አለ አለኝ። ድብኛ ያለኝ እኔ ወታደር ነኝ። የፈለገውን መስቀያ ጥያቄ ብጠይቁኝ እመልሳለሁ። ችግር የለብኝም። በውትድርናም ስመጣም ደግሞ ታፍሼ የገባው በደርግ ጊዜ ለራሴ ማወቅ ጥሩ ነው። ባልማርም ግን አልተማርም። ጥጃ ጠባቂ ነው። ለወጣቱ የሚያስተላልፉት ምክር ለዚህ ትውልድ ምንድን ነው? ለልጅ አባት የሚያቀብለው ትምህርትንና ስነ ምግባርን ጥሩ ስነ ምግባርን መቆያን ነው። ጥሩ አባት ያሳደገን ይኸው እኔ 75 ዓመት ነው እሷ 60 ዓመት ሊሞላት በምን ሰውን ነው። ጥሩ አገልግሎት ጥሩ ዘመን ሰውናል። ዛሬ ደግሞ ለእናንተኛ የምንመኝላችሁ ምንድነው? ጥሩ ሰርታችሁ ከጥሩ እንድትደርሱ ዘመኑ አልፎ ለእናንተ የሚሆን ዘመን መጥቶ እኛ እንድታስታውሱ አባትን እናትን ኩራት እንደሆነ እንድታስቡ አገርን በተለይ አገርና እናት አትገኝ ክብረ እግዚአብሔር እስከ ክብረ መጎሱ የምንመጎሰው የምንኖረው በሀገር ነው። ወዳጅ አገራችን ኢትዮጵያን ይባርክልን ያኑርልን፣ እናንተን ያሳድግልን፣ እንጀራ ያውጣልን። ታሪክ ሰሪዎች እንጂ ታሪክ ተናጋሪዎች አያርገን። ፋዘር ምን እንዳሉ ሰማችኋ? ሀገራችንን አስጠሩ እያሉ ነው። ሀገራችንን ለማስጠራት ወደፊት እንራመዳለን። አባቴ ለማን ጥለኸኝ? ዘመዶች ለለቅሶ በፊትና በኋላ እሺ። ወይ አባቴ ለማን ጥለኸኝ? አባቴ አይዞኝ አንበሳ አይዞህ፣ ልጅህን ብረሳው ቀኝ ድርሳኝ የኔ ወንድም የኔ አንበሳ። እኛ ጎቶቼ አለን ይኸውልህ አንበሳ ትምህርቱን እንደጨረሰ በስኮላርሺፕ እኔ ወደ አሜሪካ ልኬ ልጅ አሜሪካ ሄዶ ይማራል። እኔ ራሱ ሙሉ እድሜ ልኬን ቀለበ በኔ ነው። እኛ ጎቶቼ አለን እንዳታስብ፣ እኛ ጎቶቼ አለን። ታዲያ ይኸውልህ ትንሿ ልጅ የሚጥዬ 16ኛ ዓመቷን ከመጪው ሳምንት አከብራለች። እባክህ አዲስ ነገር 2025 ቴስላ አሪፍ ነገር ይላክ እባክህ። እሺ አጎቴ እንዴት ነህ? አጎቴ ብዙ ጊዜ ስደውልልህ ስልክ አታነሳም። ስራ ላይ ሆነ ይሆነ ትምህርት ቤትም የ6 ወር አለብኝ እሱንም ብዘጋልኝ ውጭ ሀገር ሄደህ ትማራለህ ያልከውንም ብታስብበት አጎቴ። ብዙ ጊዜ ስደውልልኝ ማላነሳው ስራ ሊሆን አይደለም ስላልፈለኩ ነው። ይቀጥል የ6 ወር የትምህርት ይዘጋልኝ ያልከው ጭስ ማውጫ ይዘጋ። አንተ እንግዲህ ልጅ ማናባስ ነው የሚዘጋኝ? ማናባስ አሜሪካ ሄደህ ልትማር አሜሪካ ሄደህ ልትማር ስማ፣ ቀጣይ ይገላል ከመሬት እስከምትነሳ ድረስ ነው እንጂ ከዛ በኋላ ማንም ዘሩ ላይ ከመሬት እንዲያነሳ የቻሉት ራሱ እነሱ ስለሆነ ነው። ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንጀራ ላይ ፀጉር ስናገኝ ይደብረናል። ዳቦ ላይ ሲሆን ግን ኖርማል ነው። አንዳንድ ነገሮች ስብስብ ናቸው ማለት ምንም የገባኝ ነገር የለም። ገብታችኋል? እኔ ምንም የገባኝ ነገር የለም። እኔ አላስቻለኝም። ብቻ እንዴት ነው እናንተ እስቲ ኮሜንት ጻፉልኝ ከገባችሁ። ምንም የገባኝ ነገር አይደለም። ኮሜንት ጻፉልኝ ከገባችሁ አስረዱ። ብትንትን አድርጋችሁ አስረዱ። ስሜትን የሚያውቅ ያውቀዋል። እሺ ስሜትን የሚያውቅ ያውቀዋል ይላል። የታባቱ ከቤንተ ይውደዳ በእንዳሳሽ እንዳልሽጉና ወይኔ በላቸው ለካ የማያገቡት ወጥቶ አይደለም። እንትን ነገር አለና ንስካ
ብቻ አፌን ጠርጌያለሁ ነው። የመጀመሪያው ዜናችን ስንሄድ ሰሞኑን አንጠልጣይ የሆነ ፊልም መጥቷል። እባክሽ ደቂቃ ጨምርልኝ። ባለፈው ክፍል ግን ይሄን ፊልም እንዴት ነው ለፊልም ኢንዱስትሪው እንደዚህ ነው የሚያስብለው? ሌቭላችሁን ወቁ። እሽ ሜላት ክፉ ነሽ። ድሮ ሜላቶች ክፉ ናቸው። ክፉ ነሽ የቅድማን ቪዲዮ ክፉ በማለሰዘ ያ ተፈታ እያያችሁ ነው። ግን ዘኢቭል ላፍ አይደል? ዲቴል አለው። አላስ እውነት ለመናገር ፋርትናይን ተሰርቆ ቀጣይ ምን አውቃ ነው። ሲጀመር አንቺ ክፉ ነሽ አለች። ግን ያው ፓርትናይን ተሰርቋል፣ ፊልም ተሰርቋል እያሉ ነው። ያው ጨጓራችን መላጡ ነው። የቲክቶክ አፕሊኬሽን ላጠፋው ትንሽ ነው የቀረኝ። እየቀለድኩ ነው። በነገራችን ላይ ማለት ነው ሰብስክራይብ አላረጋችሁ መሰለኝ። ክፉ ናችሁ። ሰብስክራይብ እንደዚህ ታውሳታችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እስከመጨረሻ ድረስ አብራችሁን ስለቆያችሁ በጣም ከልብ ያመሰግናለሁ። በቀጣይ እንድንገናኝ ሰብስክራይብ ያደርጋችሁ። መልካም ጊዜና መልካም ላይት። አፌን አዳባብሻለሁ። መቻችሁ አብሻለሁ። በሰብስክራይብ አብሱ። ላይክ እና ሰብስክራይብ ያደርጋችሁ አፌን አብሱ። ይመቻችሁ።